ሰላም ሰላም ውድ የጀብሪል ቲዩብ ቤተሰቦቻችን እንዴት ናችሁ? ሰላም ከረማችሁ ወይ? አለን እንግዲህ ዛሬ በአዲስ ርዕስ ብቅ ብለናል። ትንቢተ ሼህ ሁሴን ጅብሪል 16ኛው እትም ከበጓለ ተፈሪ በዙ እንግዲህ በገበያ ላይ ፈላልገን አግኝተነዋል። ይሄ አዲሱ እትም ነው። መጽሐፉን ያላችሁ ልጆች ገዝታችሁ ማንበብ ትችላላችሁ። በዚህ ውስጥ የአብዛኞቻችሁ ጥያቄ የነበረውን የአሁኑ መንግስት ዶክተር አብይ አህመድ በኋላ የሚመጣው መሪ ማን ነው የሚል የአብዛኞቻችሁ ጥያቄ የነበረውን ምላሽ ለማግኘት ፈለግ አድርገን እንግዲህ እዚህ መጽሐፍ ውስጥ ተጽፎ አግኝተነዋል ማለት ነው። ትንቢቱ በዛ መሰረት መስመር በመስመር ላነብላችሁ ነው ማለት ነው። ኦኬ ይሄ ኮንቴክስቹዋሊ እንግዲህ ፓርት 1 ነው ዛሬ የምናቀርብላችሁ። በዚህ ኮንቴክስቹዋሊ የአረብኛ ቃላቶችም ስላሉ በዛ መልኩ እያስገባን እንረዳለን ማለት ነው። የማይገቡን ቃላቶችም ስለሚኖሩ ኮንቴክስቹዋሊ መረዳት መቻል አለብን። ፓርት 1 ወይም ክፍል 1 የቀጣዩ መንግስት ከዶክተር አብይ አህመድ በኋላ የሚመጣው መንግስት ማን ነው የሚለውን ከየት ነው የሚነሳው፣ የት አካባቢ ሰው ነው ምናምን የሚሉ እንዲሁም በቀጣይ ክፍል ደግሞ ስንት ዓመት ነው የሚገዛው የሚለውን አጀንዳ ይዘንላችሁ እንመጣለን። ዛሬ የምናየው ከየት ነው የሚነሳው፣ ስሙ ማን ነው ምናምን የሚሉትን እንግዲህ ከዚህ 189 ፔጅ ላይ ገባ ብላችሁ ትከታተሉኛላችሁ ማለት ነው። ኦኬ ዘመኑ ሲደርሰው የአፊሉ ማይሻ አዋጅ ብቻ ይላል ቀንጠፍተው አይሻ በሱ ይበራል የሐልቆ ማይሻ ሰዎቹ ማላዩ እንዲህ ያለ ኑሮ ይቀለባል ጤፍ ውሻ ድመት ዶሮ ሚዛጅ ሲሞላ የሐልቆ ማይሮ ጥቂት አነሳሁኝ የደርጎችን ቂሳ ሙሐመድ ንጉሱን እስኪ ጥቂት ላንሳ ይላል። እንግዲህ እስኪ ታሪክ የመሐመድ የሚባለው ንጉስ እስኪ ታሪኩን ላንሳላችሁ ነው። ቂሳ ማለት ታሪክ ማለት ነው። ኦኬ መሐመድ ኢያሱ ብለውታል። አንድ ቦታ ላይ መሐመድ ደያስ ብለውታል። እና ይሄ መሐመድ የሚባል ሰውዬ በኢትዮጵያ ላይ የሚነግሰው በሱ ዙሪያ ላይ እንግዲህ ታሪኩ ልንገራችሁ እያሉን ነው። ታስመራ መሬት ነው እሱ የሚነሳ ትከሻው ሰፊ ነው ራሱ ከባዳ የቁረይሽ ዘር ነው ያበሻ ይሁዳ። ይሄ ሰውዬ እንግዲህ ከአስመራ ነው የሚነሳው፣ ትከሻው ሰፊ ነው። ከዛ ደግሞ የቁረይሽ ዘር አለበት የሀበሻም ዘር አለበት ብለውታል። እንግዲህ ከአስመራ መሬት ድንገት ይነሳና የአረብን አውሊያ ተራ ይደርስና መካ መዲና ላይ ሐጅ ያደርግና ተሻግሮ ይመጣል በጎንደር ይልና በበጌም ድር ብሎ ተንታ ይገባና ደብሩን አስከፍቶ አዛን ያደርግና የጁምአን ሶላት እዛው ይሰግድና ቡናውን ያስፈላል ይፈላልጥና ለሚያዝያ ጊዮርጊስ ለግንቦት ልደታ አዛን ያደርጋል መቅደላና ተንታ አውሊያው ሲኸድር እዚያው ነበርኩኔ ደላንታ ይዘልቃል የአረቦች ምስለኔ መሬት ትበጃለች ሆና ባለተራ ትትሰራየናት መቅደላ በኖራ ይላል። እንግዲህ ይሄ ክፍል 1 ስለ መሐመድ ኢያሱ ወይ መሐመድ ደያስ የሚባለው የቀጣዩ ከአብይ አህመድ በኋላ የሚመጣው መንግስት እንግዲህ የሚዘረዝርልን የሚያስረዳን ትንቢት ነው። እና ታስመራ እንደሚነሳ ትከሻው ሰፋ ያለ ራሱ ከበድ ያለ ነው ብለውታል። እና በሱ ጊዜ ሰዎች እንደዚህ ያለ ኑሮ አይተው አያውቁም። በጣም አሪፍ ኑሮ እንደሚኖሩ እና እንዲሁም እንግዲህ ውሻም ሳይቀር ድመት ዶሮ ሁሉ ጤፍ እንደሚቀለብ ነው እንግዲህ እያብራሩት ያሉት። ከዛ የሚነሳው ከአስመራ ነው ብለውታል። የቁረይሽ ዘርም እንዳለበት የአረብ ዘርም እንዳለበት በእናቱ በኩል ወደዛ ቀጣይ እናነበዋለን። የሀበሻ ይሁዳ ወይም ደግሞ የሀበሻዊ እንደሆነ ነው እንግዲህ እንትን የሚያስረዱን ማለት ነው። እና ከዛ ደለንታ እንደሚዘልቅ ከዛ ደግሞ መቅደላ በኖራን እንደምትሰራ ምናምን ብለው በሰፊው ያብራሩልን ማለት ነው። በሚቀጥለው ለምን ያክል አመት ነው የሚገዛው፣ በሱ ዘመንስ ምን ይፈጠራል፣ ምን ይሆናል የሚለውን ክፍል 2 ብለን እናስቀርባለን ማለት ነው። ይዘን እንመጣለን። ሰብስክራይብ አድርጉን። በጣም ስላደመጣችሁን እናመሰግናለን። ባይ ባይ።
የፊትና ዋቂ የፊትና ዋቂ ሼህ ሁሴን ጅብሪል